ጤናዬ እንዳይጓደል ሰውነቴን ላስተካከል ብለው ለመወፈር አሊያም ለመክሳት አስበው ድንገት እንዲህ ካለው የጂም ቤት እግራችሁ ቢያስገኛችሁ ምን ይሰማችኋል? ገና በመጀመሪያ ቀኑ ከስፖርቱ ይልቅ በቅርጻ ቅርጽ ስራው ተደመው በተነጠፈው ሰማያዊ ምንጣፍ ፍልስስ እያሉ ጊዜዎትን ገድፈው ድንገት ሰዓቶትን ሲመለከቱ ለስፖርቱ ያቀዱት ሰዓት አልቆ ምኑንም ሳይጨብጡት እንደው ከቤቱ ጎራ የሚመለሱ አይመስሉትም? በእርግጥ ይህ እንደ ሐሳብ የቀረበ የአርቲስቱ የቅርጻ ቅርጽ አውደ ርዕይ እንጂ እውነተኛ የስፖርት ስፍራ አይደለም። አርቲስት አጉስታስ ሴራፒናስ ትውልድና እድገቱን ያደረገው በቪኒየርስ ሊቱዌኒያ ተብላ በምትጠራ ስፍራ ነው። እንደ አውሮፓውያን አቆጣጠር በ2013 በቪልኒየስ የሥነ ጥበብ ትምህርት ቤት በቅርጻ ቅርጽ ትምህርቱን አጠናቆ የመጀመሪያ ዲግሪውን መያዝ ችሏል። ከተመረቀ በኋላም በርካታ ፈጠራዎችን እየሰራ ለተመልካች ክፍት በማድረግ ሐሳብ በሰዎች ዘንድ እንዲሸራሸር የበኩሉን አድርጓል። በዚህ የፈጠራ ተግባሩ እንደ አውሮፓውያን አቆጣጠር በ2014 በሊቱዌኒያ የባህል ሚኒስቴር የዓመቱ ምርጥ አርቲስት በመባልም በዘርፉ የመጀመሪያ ሽልማቱን ማግኘት ችሏል። አርቲስቱ በተደጋጋሚ ባዘጋጃቸው አውደ ርዕዮች ሰዎች በተደጋጋሚ በጋራ በመሆን የሚያሳልፉባቸው ስፍራዎችንና የሚገለገሉባቸው የጋራ ቁሳቁሶችን ታሪክ፣ ባህልና አጠቃቀማቸውን በማጥናት ቀደምት የተለመደው ባህሪያቸውን በማስወገድና በአዲስ ባህሪ በመተካት ዳግም በሌላ ማንነት ይፈጥራቸዋል። አብዛኛዎቹ ስራዎቹ ከትውልድ ሀገሩ ጋር የተገናኙ ናቸው። ለምሳሌ የሊቱዌኒያ መልክዓ ምድር አቀማመጥ፣ ታሪክ፣ ባህል የመሳሰሉ ሐሳቦች ይንጸባረቅባቸዋል። ታዲያ ይህንን ሐሳቡን ለመግለጽ በረዶ፣ ጭቃ፣ ኩበት እንዲሁም በተለያዩ ጊዜያት በጨረታ የገዛቸው እድሜ ጠገብ ቁሳቁሶች፣ ከገጠሩ አካባቢ ያገኛቸው ጎተራዎች፣ የግድግዳ ጌጣጌጦች ተጠቃሽ ናቸው። አጉስታስ እስከ ዛሬ ድረስ ለእይታ ካበቃቸው ኤግዚቢሽኖች መካከል በእጅጉ ተቀባይነት አግኝቶ መነጋገሪያ የሆነው በሰው ምስል ቀርጾ ያዘጋጀው የቅርጻ ቅርጽ የጂም ቤት ኤግዚቢሽኑ ነው። ወደ ቀድሞ እንመለስ በሚል እሳቤ ቴክኖሎጂና ስልጣኔ ከተፈጥሮ ጋር እያራራቀን ነው የሚሉ ሐሳቦችን በውስጡ ቀንብቦ የያዘ ነው። በሊቱዌኒያ የሚገኙ አብዛኞቹ የእንጨት ቤቶች የተገነቡት በአንደኛውና በሁለተኛው የዓለም ጦርነት ወቅት የተገነባ ቢሆንም ዛሬ ላይ ትላንት ቤታችንን ያነጽንበትን የእንጨት ስራ አቁመን በምትኩ በፋብሪካ የተፈበረኩ ቁሳቁሶችን በመጠቀም የከተማ ቤቶች ከገጠር ቤቶች ጋር ያላቸውን ዝምድና ፈጽመው እንዲያጡ አድርገናቸዋል። ስለሆነም የቀድሞ ታሪካችንን እያጣን ነው ከሚል ቁጭት በመነሳት የአንድን ማህበረሰብ የኢኮኖሚ ሁኔታ፣ የስልጣኔ ደረጃ፣ የፖለቲካ ሐሳብና በአጠቃላይ ማህበራዊ እሴቶችን የሚዳስስ እንደዚህ እንደምትመለከቱት አይነት አነጋጋሪና አወዛጋቢ የሆኑ አውደ ርዕዮችን በየጊዜያቱ ያዘጋጃል።